በሚኒሶታ በሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከባድ የእሳት አደጋ ደረሰ። ዛሬ ሰኞ ጁላይ 13 ቀን 2026 ዓ.ም ሐምሌ 6 ቀን 2018 ዓ.ም በሮዝማውንት ሚኒሶታ በሚገኘው የሚኒሶታ ደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳ ከባድ የእሳት አደጋው የደረሰበት ሰዓት በግምት ከጠዋቱ 4:45 ላይ እንደነበር አንዳንድ እማኞች ገልጸዋል። ከአደጋው የተነሳ ኃይለኛ እሳትና ጥቅጥቅ ያለ ጥቁር ጭስ በአቅራቢያው ካሉ የመኖሪያ መንደሮች እና ከሮዝማውንት የመጀመሪያ ደረጃ ትምህርት ቤት በግልጽ ይታይ ነበረ። በህንፃው ከፍተኛ መዋቅራት ላይ ጉዳት እንደደረሰ የአካባቢው ፖሊስ አስታውቋል። በኃይለኛ ሙቀት ምክንያት የጣራው ትልቁ ክፍል ተደርምሷል። እሳት አደጋ ተከታታዮች እሳቱን ሙሉ በሙሉ ለመቆጣጠር ለሰዓታት መረባረብ አስፈልጓቸዋል። አደጋው በደረሰበት ወቅት በህንፃው ውስጥ ምንም አይነት ሰው እንዳልነበረ የአደጋ ጊዜ ሰራተኞች አረጋግጠዋል። የእሳቱ መነሻ መንስኤ በውል አልታወቀም። የአካባቢው የህግ አስከባሪዎችና የእሳት አደጋ ክፍሎች አደጋው ምን እንደቀሰቀሰው ለማወቅ ሙሉ ምርመራ ጀምረዋል። የሞት ሆኗል የኔስ መንገዴ የበዛ ፈተና። በዚህ ፔጅ አዳዲስና ወቅታዊ የሆኑ መረጃዎችን እናደርሳችኋለን። ሰብስክራይብ ማድረጋችሁን አትርሱ። እንደምን ይፈወስ ሕመሜ hadn't even been getting close to